ነብዩ ናፈቁኝ ያ የህይወት ቀመር የኑሮ መመሪያ የምድሪቱ ውበት የዓለም መታያ የወቦች ተምሳሌት የፍቅር አምሳያ የነፃነት አባት የፍትህ መመሪያ ያ የሰው ልጆች ፈርጥ መድህንን ያመጣ ሙሽሪክ ውሾችን አይቀጡ የቀጣ ሆዴን በር አለው አይኔም እሱን አጋጣ ውስጤ ተለወሰ አንጀቴ ተቆጣ አስባለኝ እጅጉን ናፈቀኝ የሁለት ዓለም ንጉሥ የፍጡር ምሳሌ ነብዩ ናፈቁኝ ቢያንስበት ነው እንጂ ማለቴ በናፍቆት ነድጄ ካንጀቴ ማንባቴ ለዚህ ዓለም ምርጥ ሰው ያንሰዋል እንባዬ ለዚህ ዓለም ምርጥ ሰው ያንሰዋል እንባዬ ከግቡስ አምልኮ ከሰው ልጅ ባርነት የጭቆናን ቀንበር ከጫንቃ ለማንሳት ሆዱን የቋጠረው በረሃ ያቋረጠው ለኔ ሲል ነው አሉኝ ፈርስ የተደፋበት ከምላሳቸው ላይ ምራቅ የተፉበት ከቤቱ እሳት ሳይነድ የሚቆጥሩት ለኔ ሲል ነው አሉኝ ከኖሩበት ቀይ ፈንቅለው ያስወጡት አልዋሽም ናፍቆኛል የነብዩ ነገር እንቅልፍ ነስቶኛል የሁሉ ጓደኛ ጨዋታ አዋቂ የተቀያየሙትን ታግሶ አስታራቂ ላመመው መድኃኒት ለከፋው አብሳሪ የየቲም አባት የምስኪን ጓደኛ ዛሬ በናፍቆቱ ተቃጠልን እኛ ሌሊቱን በመስገድ እግሮቹ እስኪሰነጠቅ ኡመቲ ኡመቲ ህዝቦቼን እንዳለ እንባ ካይኑ ሳይደርቅ ለህዝቡ እንደባባ ሄደ ወደ ኻልቅ ነገ ፀሐይ ቀርባ ስታፈላ ሰውን ነቢያትም ሲሉ ነፍሴን ነፍሴን ላድን እኔ አለው ይላል አሽረፈል ሙርሰሊን ከፊቱ ተደፍቶ ከጀሊል ረበና ህዝቦቼን እያሉ ይብቃቸው ፈተና አላህም ሲላቸው ሙሐመድ በልቀና ዛሬስ ትሆናለህ ሸፋዓ ዋስትና እኔስ ጓጉቻለሁ ላያቸው በጀና የዓለም መመሪያ የህይወት መጽሐፍ እንቁ ስብዕናው ከላዩ የሚጨለፍ አስባለኝ እጅጉን ናፈቀኝ ቅኑ የአላህ ሎሌ የሰው ልጆች ንጉሥ ነብዩ ናፈቁኝ አስባለኝ እጅጉን ናፈቀኝ ቅኑ የአላህ ሎሌ የሰው ልጆች ንጉሥ ነብዩ ናፈቁኝ ፊዳከ አቢ ወኡሚ ያ ረሱለላህ ስላዳመጣችሁኝ አመሰግናለሁ አመሰግናለሁ አብደላ እሺ አሁን ወደ መጨረሻው ፕሮግራም ደርሰናል የዳሽን ባንክ ለተማሪዎች ድጋፍ በሚያደርገው ዘርፈ ብዙ ዝግጅት እኛንም ረዘን አካዳሚዎች አለው ከጎናችሁ እያለ ይህን የምትመለከቱትን ዋንጫ እና ሌሎች በርካታ ሽልማቶችን ለተማሪዎቻችንና ለሰራተኞቻችን ያበረክትልናል። የዳሽን ባንክ ተወካይን ወደ መድረክ ይጠራሉ በክብር። ከዚህ በመቀጠል የኬጂ ተማሪዎች የምርቃት ስነ ስርዓት ይካሄዳል። ነገር ግን አሁን የዳሽን ባንክ ተወካዮችን ወደ መድረክ በጉጉት ሲጠበቅ የነበረው የመጨረሻው የዋንጫ ሽልማት ማን ይወስደዋል የሚለውን ይህንን ድንቅ ሽልማት ስፖንሰር ያደረገልን አንጋፋው ዳሽን ባንክ ነው። ዳሽን ባንኮችን አመስግኑልን። በአብሮነት አብረውን እየሰሩ ናቸው። አሁን ቀጥታ ወደ ሽልማቱ የምናልፍ ይሆናል። ምስጋና